በኔ በኩል ደግሞ ማርቲ ሰሞኑን በተለይ እሳተ ገሞራ ፍንዳታ ተሰምቶ ነበር አይደል ከአፋር ክልል እሱም ተያይዞ ደግሞ የበረራ መቋረጥ ወደ ህንድ አየር መንገዶች መሰል አካባቢዎች ላይ ተሰምቷል። ይሄ ሰልፈሪክ አሲዱ ከህንድ አልፎ ወደ ቻይናም እየገሰገሰ ነው አሉ። ይገርማል። በጣም እያነበብኩ ነበር ነው ራሱ። እንግዲህ አንዳንድ ወገን በረከት አለው ለቱሪስት መስህብ ነው ይላል። በሌላ በኩል ደግሞ ከዛ በተቃራኒው እንግዲህ ብናኙ ሰልፈሪክ አሲዱ ጥንቃቄ ይፈልጋል ወደ ውስጥ ከገባ። እንደው የአውሮፕላን በረራ ላይ ምንድነው የሚፈጥረው እክል? መቼም አንድ ያቁም ሜላዝዳው ይባልም አይደል? አውሮፕላን ነው አየር ላይ ነው ያለው። አንድ ቀልድ ምን ሰማው መሰለሽ? በአውሮፕላን ሄደሽ ታውቂያለሽ? አላውቅም። በአውሮፕላን ሄደሽ ታውቃለህ አለው። አዎ አለ። ምን አናደደህ ምናምን ሲለው መልስ ሳልቀበል ወርጄ ልክ እንደዛው ለአንድ ያቁም አይባልም። አውሮፕላኑን አቁሙና እናጽዳው ይባልምና እንደ ታክሲ ንክፋው የለም። ታውቃለህ የሆነ እንትን ላይ ማነው ስሙ ሶሻል ሚዲያ ላይ የተጋራ እንትን አለ መረጃ በጣም የረጅም ጊዜና በጣም የተነገረለት ከአይሮፕላን አደጋዎች ትልቅ አደጋ ተብሎ የተባለው አያረ ቆየ ነው 19 ምናምን ዓመተ ምህረት ላይ ያለ ሙሉ ለሙሉ በጋዝ ያለቁት ይታይክ እንትኑ አይሮፕላኑ አደጋ አጋጥሞት ግን አይሮፕላኑ ተቆጣጥሮ መሬት አሳርፎታል። ግን 300 ምናምን ሰው እዛው ውስጥ ሞቷል። በመተነሳ ጭስ ታፍኖ አይሮፕላኑ ውስጥ ሆነው ታፍኖ ሞተዋል። ይታይክ በጣም አይሮፕላን ላይ ምን ሊከሰት እንደሚችል አታስበውም። በጣም እኔ ምንም አይነት ምላሽ ቶሎ ማድረግ አለመቻለ ማለት ነው። በተለይ ደግሞ እንደዚህ አደጋ ሲከሰት የመጨረሻው ቅጽበት ላይ ወይ ከቁጥጥር ውጭ ሆኗል ሲባል መኪና እንኳን ቢሆን ያው ፍሬን በጠሰ ቢባል እንደው ሾፌሩ ብቃትና ፈጣሪም ተጨምሮበት ከሆነ ነገር ጋጋጅቶ የተወሰነ ሰዎች የመትረፍ እድል ይኖራቸዋልና አውሮፕላን አደጋ ሲባል በጣም አስፈሪ ነው። እንግዲህ አውሮፕላን ውስጥ ሆነሽ የመጨረሻው ቅጽበት በቃ እንደዚህ ሆኗል ከቅም በላይ ሆኗል ሲባል ሰዎቹ የሚሰማቸው ስሜት ሁሌም ሳስበው ምን ያህል እኮ ሰዎች በመርሳት ውስጥ እንደምንኖር የምታውቀው ከዛ ችግር ውስጥ ያለፉም ሰዎች አሁንም ተመልሰው እዛ ህይወት ውስጥ ይገባሉ ይሄዳሉ። እኔ ያረመኝ የሚል ሰው አጥፍቶ መልሶ አንተ አሁንም እዛው ላይ ደስ ይባል ከደረሰው አደጋ የበለጠ ሊሆን የሚችለው እድልም ይታሰባል። ስለዚህ ከሰው በኋላ ራሱ መሄድ መቻል በጣም ከባድ እኮ ነው። በጣም ትልቅ ትራውማ እሱ አይደለም። አንዳንድ ሰው እኮ በትምህርቱ ራሱ 3ኛ ክፍል ሂሳብ አስተማሪ በጣም በቃ በቤት ስራ ምክንያት በቃ ጆሮን ቆንጥጦኝ አጉል ቅጣት ቀጥቶኝ ትምህርቱ አስጠላኝ የሚል ሰው አለ። ፕሌንን ደግሞ አስበሽዋል ከሞት አፋፍ እንደመመለስ ነውና ብዙ ጊዜ እሱ ሳስበው ያስፈራኛል። እንደው ይሄን ክስተት ተከትሎ ምንድነው አውሮፕላኖች ላይ የሚፈጥረው ተጽዕኖ ከዛ ጋር በተያያዘ ደግሞ በረራ ላይ ሲሆን ምን አይነት ጥንቃቄዎች ያስፈልጋሉ እንደዚህ አይነት ነገሮች ካሉ እና እንደውም እንደዚህ አይነት ነገር ሲፈጠር መጀመሪያ በረራው አብራሪ መረጃ ይልካል አሉ። እንደ ታክሲዎች አይተሽ ከሆነ ትራፊክ አለ ምናምን ይባባላል። እዛ ጫፍ ላይ ካዩት ማለት ነው አለና የሆነ መፍትሄ እርምጃ ወሰድ ይባላል። ያው አንድ ሰው ወርድና ተሻግረ ጠብቀኝ ይባላል። ብዙ ጊዜ ግን ተሻግረሽ አታገኛቸው ብዙና ይሄ መረጃ ለአውሮፕላኖቹ ብዙ ጊዜ ያገለግላል። እንደዚህ አይነት ነገር ብናኙ ስላሉ ጥንቃቄ እንዲደረግ ለሌላኛው ሰው መልእክት ያስተላልፋሉና ከዚህ ጋር ተያይዞ የጥንቃቄ ደንቦችም በተለይ ደግሞ አውሮፕላን በረራ ላይ ያለ እንደዚህ አይነት ክስተቶች እንዳልሽው ቅድምም ተሳፋሪዎችን የማፈን ነገር አለ። ብዙ ነገሮች ያጋጥማሉና እንደው በረራ የቆመው ለምንድን ነው ከዛ ጋር ተያይዞ ምን ይፈጠራል የሚለው ነገር እንመልከት አስቀድመን ወይስ ወደ አንቺ ጉዳይ እንለፍ? እሱ ጉዳይ አንገብጋቢም የጊዜም ጉዳይ ስለሆነ እሱ የተሻለ ነው። ታዲያ የምትበሩ ሰዎች በረራ ለስራ ለትምህርት ያላችሁ ሰዎች እናንተ ለማስፈራራት አይደለም መረጃ ምክንያቱም በተለይ እንግዲህ በርካቶች አብራሪዎች ያውቁታል፣ ግን ብዙ ሰዎች ጥያቄ ይፈጥራል። ለምንድን ነው የተቋረጠው ብናይ ነው ምንድነው ይሄን ያህል እንትን የሚባለው የሚካበደው ነገር ማለት የሚችል ሰው አለና የሚያሳድረው ተጽዕኖ አለ። በርግጥ እሳተ ገሞራ ፍንዳታ በተፈጥሮ ከሚከሰቱ በጣም ኃይለኛና አደገኛ ክስተቶች አንዱ ነው። ተጽዕኖም ከፈነዳበት ቦታ አንስቶ ሰፊ ርቀት ይጓዛል። እንግዲህ ሰሞኑን እንኳን እስከ ቻይና እስከ ህንድ በራሱ ጊዜ እንግዲህ ብዙ ነገሮች ኤክስፖርት አድርገን ነው አይደል የሚሄዱት። ይሄ ተፈጥሮ በራሱ
ዓለምን ያዳረሰ ነው። ፖለቲካዊ ጉዳይ አይታይም። ጉርብትና ሌላው እንደ ትንኮሳ አይታሰብም። ተፈጥሮ ነው። ምክንያቱም እንትን ሞከረች ጃፓን ኮሪያ ሲባል እንዲህ ነኝ አቅም ሄዶ ለማለት ሊመስል ይችላል። ይሄ ግን ተፈጥሮ ነው። ሰፊ ርቀት ይጓዛል። አመዱም ለቀናት ብሎም ለሳምንታት ከባቢ አየር ላይ ሊቆይ ይችላል። እንግዲህ ከሰሞኑ እሁድ ዕለት ነው የተከሰተው ክስተቱ። እስካሁን ድረስ ወደ ቻይና አካባቢ እየደረሰ ነው እየተባለ ነው። በቅጽበት ነው ደግሞ እየተዳረሰ ያለው። በዛ ቅጽበት እንግዲህ ከ12000 ዓመታት በኋላ የመጀመሪያው ክስተት ነው ተብሏል። ከዛ በፊት ነው እንደዚህ ነገር የተከሰተው። እንግዲህ ይህ እሳተ ገሞራ በአየር ላይ ጉዞ በሚያደርግበት ጊዜ በጥቂት ደቂቃዎች ውስጥ የአውሮፕላን ሞተር ላይ ችግር በመፍጠር ወይም በአውሮፕላን ላይ ከፍተኛ ጉዳት በማድረስ ከባድ አደጋ ሊያስከትል ይችላል። ወፎች የመሳሰሉ ነገሮች እንግዲህ እነዚህ ጥቃቅን ብናኞች ናቸው። ወፎችን ያህል ባይሆንም አውሮፕላኑ ሞተር ላይ ሄዶ ይሰገሰጋል። ከዛ ሞተሩን ከጥቅም ውጭ ያደርጋል እና መጀመሪያ ላይ እንግዲህ የሚፈጠረው ነገር አንደኛው በአውሮፕላኑ ላይ የሚያሳድረው ተጽዕኖ ነው። የሞተር ጉዳት የእሳተ ገሞራ አመዱ ከጥቃቅን ድንጋይና መስታወቶች የተሰራ ነው። በራሱ ጊዜ እንግዲህ መስታወትና ድንጋይ ሆኖ የተፈጠረ ነገር ነው። ከመሬት ውስጥ ምን አይነት ኃይል እንዳለው ታዲያ ያለቀ ምርት ነው ይወጣል። እንደው መስታወቱን ለግንባታዎች ብንጠቀመው ትንሽ አሻሽለ ነው የመፍትሄ ሀሳብ ስታምጪ እና እንግዲህ እነዚህ መስታወቶች ከእንደዚህ የተሰሩ ናቸው። በጀት ሞተር ውስጥ ሲገቡ በከፍተኛ ሙቀት አማካኝነት ይቀልጡና ከዚያ ደግሞ መልሰው ይቀዘቅዛሉ፣ ይጠጥራሉ፣ ጠንካራ ይሆናሉ። ማለት አንድ ቦታ በመከማቸት ይሄ ሲሚንቶ እንዴት ነው ከሆነ ደቂቃ በኋላ ቅዝቃዜ ላይ ካስቀመጥሽው ደርቆ ሆነ ድንጋይ ነው የሚሆነው። እስኖ እንደስኖም ጭምር ነው። በዚህ ምክንያት እንግዲህ የአየር ዝውውርን ያደናቅፋሉ፣ የሞተር ኃይልን ይቀንሳሉ። ፍጥነቱ እንደበፊቱ ላይሆን ይችላል። ምክንያቱም ያጠጣረው ነገር ስለያዘው በደንብ መራመድ ላይ መሽከርከር ላይ ይችላል። ከዛ በኋላ እንግዲህ ሞተሩን ሊያጠፋ ይችላል። ሞተር ጠፋ ማለት አውሮፕላን ላይ ያሉ ሰዎች እንግዲህ እንዴት ነው የሚነገሩት? በጣም ክቡራን ተሳፋሪዎች ሞተሩ ስለጠፋ ወረድ በሉና በእግር ጫፍ ድረስ ሄዱ አይባልም እና ይሄ ቀድሞ ጥንቃቄ ያስፈልገዋል። 2/3 እድል ስለሌለው ስለዚህ አደጋ ስለሚፈጠር የአውሮፕላኑ መስኮቶች በአመድ ሲሸፈኑ ለፓይለቶች ወደፊት ያለውን ለማየት ይከብዳቸዋል። እንግዲህ እንደንትን እኮ ነው እንደ ራእይ ነው የሚታየው እኮ አውሮፕላን ወደፊት ምን እንዳለ ከፊት ምን እንደሚመጣ ሌላ እንትን ካለ እንኳን አቅጣጫውን ለማየት። ስለዚህ ሙሉ በሙሉ ያንን ነገር ስለሚከብድ አውሮፕላኑ በሚነሳበትና በሚያርፍበት ጊዜ ከፍተኛ አደጋ ያስከትላል። የሲስተም ብልሽት ፓይለቶች ከፍታንና ፍጥነትን ለመለካት የሚጠቀሙበት መሳሪያ ሊደፍነው ይችላል። ከአገልግሎት ውጭም ሊሆን ይችላል። እንደዚህ አውሮፕላን ላይ አንዳንድ ዝናብ ነው ጉም ነው ሲባል አንወርድም አድርሱን ይባላል። ታክሲ አይደለም ማለት እንደዚህ አደጋዎችም አሉት ጭምር ከህይወት ጋር ተያይዞ አንዳንዴ የሆነ እንደ በጉም ውስጥ እንኳን እኮ ይከብዳል። መኪና በኃይለኛ የሆነ ክረምት ላይ ተስናሐሴ ላይ ሰው ራሱ መታየት አይችልም እኮ እንደዚህ ክስተቶች ስላሉ ይሄ ከባድ ነው የሚሆነው። ስለዚህ እንደዚህ ክስተቶች ላይ ብዙ ጊዜ በረራ የሚራዘመው የሚዘገየው ምናምን ከእንደዚህ አደጋዎች አንጻር ነውና እንዲሁም የመገናኛ የአቅጣጫ ማሳያ ስርዓቶችን መስራት እንዲያቆሙ ሊያደርግ ይችላል። መሬት ላይ ካሉት በተለይ ደግሞ ከሚገናኝበት ጉዞውን ከሚያሳውቅበት ከነዚህ ሲስተሞች ጋር ይቋረጣል ማለት ነው። የተበከለ አየር ወደ ውስጥ ሊገባ ይችላል አውሮፕላን ውስጥ። ሁለተኛው ደግሞ በአካባቢና በዓለም ላይ ያለው ተጽዕኖ በሶስት ዋና ዋና ደረጃዎች ሊከፈል ይችላል። ለምሳሌ በአየር ጥራት ላይ ተጽዕኖ የእሳተ ገሞራ አመድና ሰልፈር ዳይኦክሳይድ ጋዞችን አየር ይበክላሉ። እነዚህ ጋዞች እንደውም እዛው አካባቢ ላይ አፋር አካባቢ ያሉ በተለይ የሰመራ ዩኒቨርሲቲ ሰሞኑን ያወጣው ምንድነው የሚለው በተለይ ይሄ የአፍና የአፍንጫ መሸፈኛዎች እንዲያደርጉ ሰልፈር ዳይኦክሳይድ ስለሆነ በጣም ጤና ላይ የሚኖረው ተጽዕኖ ከፍተኛ ነው ተብሏልና ወደ ውስጥ ሲገባም በተለይ አስም ያለባቸው እንደዚህ መሰል በሽታዎች ያሉባቸው ላይ ከፍተኛ ተጽዕኖ ይኖረዋል ተብሏልና ወደ ሰውነት ውስጥ ከገቡ በተለይ የመተንፈሻ አካላቶቹን ሊያሳመመን ከፍተኛ ችግሮች ሊፈጥርብን ይችላል። ይህ አመድ ወደ ምድር በሚወርድበት ጊዜ ደግሞ እንግዲህ አየር ላይ ስላለው ነው እያወራን ያለ ነው። የውሃ ምንጮችን የመበከል ምርታማነትን የመቀነስ እርሻዎችን እንዲሁ በከፍተኛ ደረጃ እንትን ሊል ይችላል። በአየር ንብረት ላይ ያለው ተጽዕኖ ደግሞ ከፍተኛ መጠን ያለው ነው። በተለይ ወደ ላይኛው አካባቢ ሲወጣ ከፀሐይ የሚመጣን ብርሃን ይገድባል።
እዚህ ድረስ ነው በጣም ተጽዕኖ ያለው ምን አይነት ኃይል እንዳለው። አዎ ለአጭር ጊዜ ደግሞ ምድርን ያቀዘቅዛል። ምክንያቱም የፀሐዩን ብርሃን እዛው ስለሚያስቀረው ምድሪቱ ላይ ቀዝቀዝ እንዲል ያደርጋል። በእርግጥ ለእንደዚህ ቀን ቀትር ላይ ምናምን ሲሆን ቢሆን ጥሩ ነው፣ ግን እንደ ተፈጥሮ የሆነ መንገድ በራሱ ተፈጥሮ ራሱ ቢያቀዘቅዘና ምክንያቱም ከዛ በኋላ የሚመጡት ተጽዕኖዎችም ከባድ ስለሆኑ ከብዙ ጊዜ በኋላም የወረደው አመድ በሚነራልና ማዕድን የበለጸገ ይሆናል፣ ወደ አፈርነት ይቀየራል። ሁሉም ነገር እኮ ጉዳት ብቻ የለውም፣ ግን እንደው ከጉዳቱ ጥቅሙ ሲበልጥ ነው ብዙዎቻችን የምንመርጠው። ኦፍ ኮርስ እውነት ነው። ሌላኛው ሶስተኛው ደግሞ አብራሪዎች ደህንነታቸውን እንዴት ይጠብቃሉ ነው። ብዙ ጊዜ አይተሽ እንደሆነ አብራሪዎች ለማብረር የተወሰነ ደቂቃ ከመቅረቱ በፊት ረጅም ዝግጅት ያደርጋሉ። ይሄ በተለይ እንደ መድኃኒት የመሳሰሉ ከጤና ጋር ከበረራ ጋር መስተጓጎል የሚፈጥሩ ነገሮች ላይ አይጠቀሙም። የጤና ምርመራም ያደርጋሉ። ምክንያቱም በሌላ ሰው አማካኝነት ሌሎች ችግሮች እንዳይፈጠርባቸው አብራሪዎች ደህንነታቸውን በሶስትና ዋና ደረጃዎች ይጠብቃሉ። ከበረራ በፊት እንዲሁም በበረራ ወቅትና ያልተጠበቀ ነገር ሲያጋጥማቸው፣ ለምሳሌ ከበረራ በፊት መከላከልና ማቀድ ነው። ይህ በጣም አስፈላጊ ደረጃ ነው። ለምሳሌ አብራሪዎች ከመነሳታቸው በፊት ሁሉንም ደረጃዎች በጥንቃቄ ይመረምራሉ። አይተሽ እንደሆነ የአውቶቡስ ሾፌሮች ራሱ ጎማውን ዞር ብሎ ፈተሽ ያደርጋሉ። ትምህርት ላይ አለ ስነ ባህሪ ምናምን ሲማሩ ራሱ አለ። ለእናንተ አይነገርም። እስቲ ዘርዘር አድርግሽ ማለት አለ ራሱ የሆነ ስነ ስርዓት። ስለዚህ እነዚህ ነገሮች የሚጠቀሙበት ዋናው የመረጃ ምንጮች ናቸው። ይህ እንግዲህ ለአውሮፕላን አደጋ ሊያስከትሉ የሚችሉ የአየር ሁኔታዎችን ማስጠንቀቂያዎችን ያቀፈ ሰነድ ነው። ማለት ቅድመ ጥንቃቄ ነው። እሳተ ገሞራ አመድም በዚህ ውስጥ ይካተታል። በተለይ እሳተ ገሞራ የመረጃ ማዕከል አለው። ይህ እሳተ ገሞራ አመድ እንዴትና ወዴት አቅጣጫ እየተስፋፋ እንደሆነ ቀድሞ የሚያሳይ ካርታ ይሰጣል። ይህ ለአየር ማረፊያ መዘጋት፣ ለበረራ መስመር ለውጥ ወይም ሌሎች ገደቦች የሚሰጥ ማስታወቂያ ነው። ሌላው ደግሞ የበረራ አስተባባሪዎች ለአብራሪዎች የሳተላይት ምስል ወይም ደግሞ የአውሮፕላን መልእክት ማስተላለፊያ ሲስተም በመጠቀም ደህንነቱ የተጠበቀ የበረራ ፕሮግራም ያዘጋጃሉ። በመረጃው እንግዲህ በመንተራስ የበረራ መስመሩን መቀየር ወይም በሙሉ መሰረዝ ሊወሰን ይችላል። ምክንያቱም ከሚፈጠረው ነገር ቀደም ሲል ካነሳነው ነገር አንጻር ለጥንቃቄ ሲባል እንግዲህ በበረራ ወቅት መገንዘብ እና አቅጣጫ መቀየር ምን ያህል ጥንቃቄ ቢደረግ አመድና ደመና ባልተጠበቁበት መንገድ ሊገኝ ይችላል በወቅቱ። ምክንያቱም አንዳንዴ ንፋስ አቅጣጫ ሊቀይረው ይችላል ከሚሄድበት መስመር ላይ። ስለዚህ ለዚህም ራዳርና የሳተላይት ምስሎች ዘመናዊ አውሮፕላን አመድን ለመለየት የሚያስችሉ ራዳር ስርዓቶች አሏቸው። ለምሳሌ ብናኝ ውስጥ እንደ እሳተ ገሞራ ባይሆኑ እንኳን በሌሎች መንገዶች ብናኝ ሊኖር ይችላልና እነዚህን ለመለየት የሚያስችል ራዳር አለ። ተራ ደመና ሳይሆን እንደ ኃይለኛ ነገር ሊያሳይ ይችላል። የሌሎች አብራሪዎችን ሪፖርት አንድ አብራሪ አመድን ከተገናኘ ወዲያው ለአየር ትራፊክ ቁጥጥር እንዲሁም ለሌሎች አብራሪዎች ይጠቁማል። ቀደም ሲል እንዳልኩሽ በዚያ አካባቢ እንደዚህ ነገር አለና እንደው ለሌሎቹ ጥንቃቄ እንዲረዳ በሚል የአየር ትራፊክ ደግሞ ቁጥጥር ይደረጋል። በተለይ ከራዳርና ከሌሎች ምንጮች መረጃ ስለሚያገኝ አብራሪዎችን ስለ አመድ አቅጣጫ ሊያሳውቃቸው ይችላል፣ ቀደም ተብሎ ማለት ነው። እንዲሁም ለአውሮፕላኖች አዲስ መስመር ይመደባል። ያው በዚህ በልማት ባንክ የሚሄዱ ከሆነ በስጢፋኖስ በኩል እኛ በታክሲውና በእንትኑ በምናውቀው ነው። ሌላው ያልተጠበቀ ነገር ሲያጋጥም ፈጣን ምላሽ፣ ለምሳሌ አውሮፕላኑ በድንገት በአመድ ደመና ውስጥ ከገባ አብራሪዎች በተለምዶ የሚያደርጉት የደህንነት ሂደቶች ሊከተሉ ይችላሉ። የተለመደ ነገር አለ። እንደዚህ ነገር ሲያጋጥም ለምሳሌ ፈጣን 180 ዲግሪ መዞር፣ አዙርና በዛ ግባ። አንዳንድ ፓርኪንጎች አይተሻል ወይም መስሪያ ቤት ውስጥ መኪኖች ሲገቡ በዛኛው ግባ አዙርና እንደሚባለው 180 ዲግሪ ላይ አስፈላጊ እርምጃ በመውሰድ በፍጥነት ዞሮ አመድን ወይም ደግሞ አቅጣጫውን በመለወጥ ይህንን ለመወጣት ይሞክራሉ። ሞተር ላይ ያለ ጫና ደግሞ መቀነስ ያስፈልጋል። በተለይ የሞተር ፍጥነትን ይቀንሳሉ። ይህም ደግሞ በቱርባይን ውስጥ የሚገኘውን አመድ መጠን ይቀንሳል። የሞተር ጉዳት እድልን ያሳንሳል ፍጥነት በሚቀንስ ጊዜ። ሌላው ደግሞ የሞተሩን ማቀጣጣዮች ማስነሳት። በተለይ በተለምዶ አውሮፕላን ሞተሮች ማቀጣጣዮች በራሳቸው አይሰሩም።
እነዚህ ነገር ግን አመድ ውስጥ ሲገቡ ፓይለቶች እነዚህን ማቀጣጣያዎች ያስነሷቸዋል። ይህ ደግሞ በተርባይን ውስጥ ያለውን አመድ እንዲቃጠልና ከሞተሩ እንዲወጣ ያደርጋል። ይህ ሂደት ደግሞ ማጽዳት ወይም ኮር ክሊኒንግ ተብሎ ይጠራል። ወደ ከፍተኛ ወይም ዝቅተኛ ከፍታ መሄድ አመድና ደመናው ብዙ ጊዜ በተወሰነ ከፍታ ላይ ብቻ ስለሚገኝ ማለት ነው ከፍ ብሎ መብረር አለባቸው። ከዛ አመድ ወይም ብናኙ ካለበት ከፍ ያለ በረራ ማድረግ አለባቸው። ስለዚህ ፓይለቶች ከፍ ብለው ወይም ዝቅ ብለው ከአመድ ደመና ለመውጣት ይሞክራሉ ማለት ነውና እንደዚህ ባሉ መንገዶች ነው በተለይ እንደዚህ አይነት ክስተቶች ሲያጋጥሙ አሁን ሰሞኑን የሰማነው አይነት ከኢትዮጵያም አልፎ ዓለምን እንግዲህ ሉሲም ዓለምን ዞራለች። የአፋር ኤርታሌም የሰሞኑን ፍንዳታ ዓለምን እያዳረሰ ነውና በተለይ የመን ድረስ የደረሰ በረጅም ዓመታት ውስጥ የሚፈጠር በዛ ላይ ደግሞ የፈጠረው ጉድጓድ በጣም የሚገርም ነው። ልክ ይሄ ኒውክሌር ሲተኩስ አይነት የሚፈጥረው ምናልባት የዚህ ጥልቀቱ ትንሽ ነው፣ ግን ይሄ የጉድጓዱ አይነት ስታዩ ልክ እንደዛ ነው የሚመስለውና በረጅም ጊዜ የሚፈጠር ነው። በክልሉም እንግዲህ እንደ ቱሪዝም መስህብነት ለመጠቀም እንዲህ ያሉ አንዳንድ ጊዜ ቱሪስቶች በጣም የጀብደኝነት ቱሪዝም የሚባል ነገር አለ። ለምሳሌ ማደን እንደዚህ አስፈሪ ቦታዎችን እየሄዱ መጎብኘት የሚወዱ ሰዎች አሉ እና ይሄ በጣም እኔ አንዳንድ ይገርመኛል። በተለይ ደግሞ ኤቨረስት ተራራን የሚያህል ነገር የሚወጡ ሰዎች አሉ። ባለፈው ዜና ተደርጋ የጥቁር አንበሳ ነው አንበሳ ለማየት ለማደን ወደ ሳውዝ አፍሪካ ሂዳ ሳውዝ አፍሪካ ውስጥ ምንድነው ህግ አለው መስኮት መክፈት አትችልም እነሱ ጋር ስትሄድ። ነገር ግን እሷ ፎቶ ልታነሳ ሌላ አንበሳ ከፊቷ አለ፣ እሷ ፎቶ ልታነሳ ነው እሷ ከኋላ ያለውን አላየችም። ከኋላ መታው ዘንጣጥሎ ገደላት። ይታይ ምን አይነት ፍቅር እንደሆነ እዛ ውስጥና ቤተሰቦቿም እንዳሉ ታውቃለህ። የምትወደው ነገር ስታደርግ ሞተች። ይታይክ ማለት ህዝቡ ብሎ ነበር ና እንደውም ማለት ነው። ግን እነሱ የመለሱት ምላሽ እሷ የምትወድ ይሄን ነገር ማድረግ ነውና አለ እንደዚህ አይነት። ግን አንዳንዴ አሪፍ እኮ ነው ራስን እንደዚህ ማጽናናት። ለምሳሌ ሰው ለህልሙ ሲል አንዳንዴው አስቦት ባይሆንም ለህልሙ ሲል የሚፈልገውን ነገር ለማድረግ ሲል ትክክለኛውም ነገር እኮ አይቀርም መሞት አይደለ? የሆነ የምትወጁን ነገር የሆነ አላማሽ የሆነውን ነገር ምክንያቱም ምናልባት ከዛ በኋላ ወይ 1-3 አመት ተጨምር ይሆናል ወይ ደግሞ በሳምንት የሆነ አደጋ ላይ ያጋጥም ይችላል። ግን ሰዎች በሚፈልጉት ነገር ራሱ አንዱ ስኬት ነው ይመስለኛል እሱና ትልቅ ስኬት ነው እንጂ ይሄ ሰሞኑን የተፈጠረውን ነገር ብዙዎች ያው በፎቶ ስታይኩ በጣም ነው የሚያምረው። አይተኸዋል? በፎቶ በጣም ነው የሚያምረው። እንዳትጠጉ አንዳንድ ሰው እኮ እንደውም ይሄ ከዚህ ቀደም በተከሰቱ ፍንዳታዎች ፎቶ የሚነሱ ቱሪስቶች ነበሩ እዛ አካባቢ ላይ እና በድንገት የትኛው ቦታ ላይ ሊከሰት አሁን የኛው በፊት ንቁ የነበሩት ቦታዎች በተለይ ይሄ ላቫ የሚባሉት ንቁ እሳተ ገሞራ ያለባቸው ቦታዎች ነበር የሚፈነዱት። ይሄኛው ግን ምንም እንቅስቃሴ ያልነበረው በድንገት ነው የፈነዳውና እንደዚህ ክስተቶች አንዳንድ ጊዜ አካባቢው ላይ ያለ ሰው እንዲሁም ደግሞ ለመጎብኘት የሚሄድ ሰው ምን ያህል ጥንቃቄ ማድረግ እንዳለበት ነው የሚያሳየው። ያው አንዳንዴ የሚፈጠረውን ነገር ምንድነው አያ በሬ ሆይ ሳሩን እንጂ መስገደሉን አየም መዝናናቱን ወይም ደግሞ እዛ ጋር ያለው የተፈጥሮ መስህብ ተፈጥሮን በርግጥ ማየት ደስ ይላል። ምንም ከተፈጥሮ በላይ እንትን የሚል ነገር የለም አይደል? ብዙ ጊዜ በአርቲፊሻል ነገሮች እንዝናናለን፣ ግን ተፈጥሮ በራሱ የእንትን የአርቲፊሻል ፍቅርና መዝናናት ይሰለቻል። አእምሮአችን ራሱ ማልቅ እርካታ ለሚሰማው በተፈጥሮ ሲሆን አርቲፊሻሉ ነገር የሆነ ነገሩ ቢያንስ እንደሆነ ስለምታውቂው ከሆነ ጊዜ በኋላ አዲስ ነገር አይኖርም። ልክ ነው። እሱን ነው ምልክ ይሰለቻል። አንተ የምትሰራው ሰው የሚሰራው ነገር የሆነውን ነገር ሞስትሊ